በአፍሪካ ቀንድ ሀገርና ህዝብን የማፈራረስ የጋራ የጥፋት ሽርክና ከጀዋር መሐመድ ባለፈው ጥቂት ዓመታት በአፍሪካ ቀንድ አንድ አስደንጋጭ እውነትን መካድ የማይቻልበት ደረጃ ላይ ተደርሷል። ይኸውም ቀጠናው የራሱን የፖለቲካ ጣፋንታ የመወሰን አቅሙን ተነጥቆ ከመካከለኛው ምስራቅ ለሚመነጩ የፖለቲካ ሽኩቻዎች ተገዥ የሆነ መምጣቱ ነው። የጦርነትና የሰላም ጉዳዮች፣ የኢኮኖሚ አቅጣጫዎች እንዲሁም የማህበረሰቡ ሰላምና ደህንነት ጉዳዮች በራሳችን ማህበረሰብ ውስጥ መቀረጻቸው አክትሟል። ከጊዜ ወደ ጊዜ እነዚህ ወሳኝ ጉዳዮች የሚጠነሰሱት በሌሎች ስፍራዎች የሚቀመሩት በመካከለኛው ምስራቅ ዋና ከተሞች ሲሆን ወደኛ ቀጠና የሚመጡት ደግሞ ተከላ ሊካሄድባቸው ብቻ ነው። በሞቃዲሾና በሐረርጌሳ፣ በአዲስ አበባ፣ መቀሌ፣ አስመራ ወይም በፖርት ሱዳንና በዳርፉር መካከል ያሉ ውጥረቶች የአካባቢው የፖለቲካ ውጤቶች ብቻ ተደርገው ሊወሰዱ አይችሉም። ይልቁንም በውስጣዊ ስብራቶቻችን ላይ ለማፈር ያገኙ የውጭ ኃይሎች ፍላጎት መገለጫዎች ናቸው። የአካሄድ በግልጽ የሚታይ መልክ ይዟል። በሀገራት ታሪክ ወሳኝ የሆኑ ውሳኔዎች በሚተላለፉበት ዋዜማ ከፍተኛ የመንግስት ባለስልጣናት፣ ፕሬዝዳንቶች፣ ሚኒስትሮችና ጀነራሎች ወደ ውጭ ሀገር ዋና ከተሞች በጸጥታ ይተማሉ። የሀገር ውስጥ ተቋማት የሚሰበስቡት ከነዚህ ጉዞዎች በኋላ ነው። ያውም ለመምከር ሳይሆን አስቀድሞ የተወሰነውን ውሳኔ ለማጽደቅ ብቻ። ምክር ቤቶች፣ ካቢኔዎችና የክልል ምክር ቤቶች ሚናቸው ተቀይሮ በሌላ ስፍራ ለተወሰኑ ውሳኔዎች ህጋዊ ሽፋን የሚሰጡ የስርዓት ማሟያ አካላት ሆነዋል። በአንድ ወቅት በደምና በመስዋዕትነት ሲጠበቅ የነበረው ሉዓላዊነት ዛሬ ትርጉም ወርዶ የመድረክ ላይ ትወና ሆኗል። በአፍሪካ ቀንድ የውጭ ጣልቃ ገብነት አዲስ ነገር አይደለም። የአሁኑን ጊዜ የሚለየው ግን ጫናን መቋቋም ያቃታቸው ደካማ መሪዎች ሳይሆን ለውጭ ፕሮጀክቶች ስኬት በንቃት የሚሰሩ የፖለቲካ ነጋዴዎች ብቅ ማለታቸው ነው። በዚህ ረገድ እነዚህ መሪዎች በ19ኛው ክፍለ ዘመን በዛንዚባር በኩል የዝሆን ጥርስና የባሪያ ንግድን ካመቻቹት የጎዛ አለቆች ጋር ምንም ልዩነት የላቸውም። ስልቱ ፍጹም ተመሳሳይ ነው። ለውጭ ኃይሎች ጥቅምና ጥበቃ ሲባል ሀገር በቀል የሆኑ የስልጣንና የማህበረሰብ መዋቅሮችን በዘዴ ያዳከሙ የግል ሀብት ማካበትና ስምምነቶችን በጓሮ ማካሄድ ነው። ያኔም ሆነ አሁን ማህበረሰቡ ከውስጥ እየተቦረቦረ ባዶውን ሲቀር፣ አገናኞቹ ግን ለጊዜው ይበለጽጋሉ። ዛሬ የውጭ ኃይሎች መሬትን በጦር ወረራ መቆጣጠር አይጠበቅባቸውም። የብሔራዊ ጥቅምን በግል ህልውናና በሀብት ለሚለውጡ የአካባቢው ተዋንያን የበላይነታቸውን በውክልና ይሰጣሉ። ድርድሮች ተቋማትን በመዝለል በግለሰቦች መካከል በዝግ ደጆች ብዙውን ጊዜ በጽሁፍ ባልሰፈረና ተጠያቂነት በሌለው መልኩ ይካሄዳሉ። የፖለቲካ መሪዎች የሀገር አደራ ጠባቂ መሆናቸው ቀርቶ የውጭ አሳዳሪዎቻቸውን ጥቅም ለማስጠበቅ ሲሉ ብጥብጥን፣ ግዛትና ታማኝነትን የሚያስተዳድሩ የጥቅም ደላሎች ይሆናሉ። እንደ ኢትዮጵያ ባሉ በታሪክ ጠንካራ የነበሩ ሀገራት ሳይቀሩ ዛሬ እንደ ሉዓላዊ ሀገር ሳይሆን በሀብታም ጥቃቅን መንግስት እጅ የሚዘወሩ ጥገኛ ተላላኪዎች ተደርገው እየተቆጠሩ ነው። በአፍሪካ ቀንድ ያለው የህዝብ መነጋገሪያ ሉዓላዊነት ተደፈረ በሚለው ክሶች የተሞላ ነው። ነገር ግን ሉዓላዊነት መፈክር አይደለም። ሉዓላዊነት ራስን ችሎ የመወሰንና ለራስ ህዝብ ተጠያቂ መሆን አቅም ነው። ወሳኝ ምርጫዎች የሚደረጉት በሌላ ቦታ ከሆነ ምን አይነት ሉዓላዊነት ቀረ? ለመሆኑ የአጠቃላይ ማህበረሰቡን የወደፊት ዕጣ ፈንታ ለአጭር ጊዜ ጥቅም ሲል መያዣ እያደረገ ያለው ማን ነው? በዚህ ሴራ እምብርት ላይ አንድ አደገኛ ግምት አለ። የቀጣዩን ትውልድ ዕጣ ፈንታ ያለምንም መዘዝ መስዋዕት ማድረግ ይቻላል የሚል።
በውጭ ኃይሎችና በሀገር ውስጥ ተባባሪዎች መካከል የተፈጠረው የዘርፍ ትስስር የአሁኑን ትውልድ ቁጣና የመወሰን ፍላጎት ላልተወሰነ ጊዜ ማፈን ወይም ማስተዳደር የሚቻል ይመስላቸዋል። ይህ ግን የሞት ስህተት ነው። በጦርነት በመፈናቀልና በውርደት ውስጥ ያደገ ትውልድ አይረሳም፣ እጁን አጣጥፎ አይቀመጥም። ዛሬ እየተጠራቀመ ያለው የፖለቲካና የማህበራዊ ዕዳ መከፈሉ አይቀርም። ዋጋውም አሁን ካለው ቀውስ እየተረፉ ካሉት አካላት ግምት በላይ እጅግ የከበደ ይሆናል። ይህ ጉዳይ ለመካከለኛው ምስራቅ ሀያላን ወደማይቀረው ማስጠንቀቂያ ያመራናል። የአፍሪካ ቀንድን በተላላኪዎች በሚሊሻዎችና በግለሰባዊ ጥምረቶች አማካኝነት የመዘወር ስልት ለአጭር ጊዜ አዋጭ ሊመስል ይችላል። ነገር ግን በመሰረቱ የተረጋጋ አይደለም። መንግስታት ሊዳከሙ፣ ተቋማት ሊቦረቦሩና መሪዎች ሊገዙ ይችላሉ። ማህበረሰቡን ግን በዘላቂነት ማንበርከክ አይቻልም። ዛሬ እየተዘራ ያለው የጥላቻና የቅሬታ ዘር በአፍሪካ ቀንድ ብቻ ተወስኖ አይቀርም። ድንበር ተሻግሮ የንግድ መስመሮችን ያቃውሳል፣ ኢንቨስትመንቶችን አደጋ ላይ ይጥላል። እንዲሁም በምንም አይነት ገንዘብ ወይም ወታደራዊ ኃይል ሊከላከል የማይችል የደህንነት ስጋትን ይፈጥራል። ታሪክ እንደሚያስተምረው ለጥቅም ሲባል ሆን ተብሎ እንዲተራመስ የተደረገ ቀጠና መዘዙ እዛው ቀርቶ አያውቅም። የውጭ እጅ እንዳለበት ማመን ማለት ግን የውስጥ ተጠያቂነትን መካድ አይደለም። የመካከለኛው ምስራቅ ኃይሎች ልዩነታችንን አልፈጠሩም፣ ነገር ግን ይጠቀሙባቸዋል። የፖለቲካ ልዩነቶቻችንን ሁሉን አቀፍ በሆነ መንገድ መፍታት አለመቻላችን ለወታደራዊ ኃይልና ለውጭ ጣልቃ ገብነት በር ከፍቷል። ውይይትን በታጠቁ ኃይሎች ግጭት በመተካት የውጭ ደጋፊዎች አማራጭ የሌላቸው አስታራቂዎች ሆነው እንዲቀርቡ አድርገናል። እነዚህ ኃይሎች ከተቋማት ይልቅ ለግለሰቦች ቅድሚያ በመስጠት እንዲሁም በግጭት ቀጠናዎች የጦር መሳሪያና ህገወጥ ገንዘብ በማፍሰስ የመንግስት መሸርሸርንና የማህበረሰብ መፈረካከስን ያፋጥናሉ። ከዚህ የሚወለደው ውጤት በሀገር ውስጥ ተባባሪዎችና በውጭ ጀብደኞች መካከል የሚፈጠር አጥፊ ጥምረት ነው። ይህ ጥምረት የሚመራው በሩቅ ራዕይ ሳይሆን በጊዜያዊ ጥቅም ከልማት ይልቅ በብዝበዛ ነው። በጋራ በመሆንን ተጠያቂነትን ያጠፋሉ፣ ሉዓላዊነትን እንደ ሸቀጥ መገበያያ ያደርጋሉ። እንዲሁም ማህበረሰቡን ለመጠገን ትውልድ በሚፈጅ መልኩ ይከፋፍሉታል። ይህ አካሄድ ከቀጠለም በአፍሪካ ቀንድ የመንግስታት መፈራረስ አልፎ አልፎ የሚከሰት አደጋ መሆኑ ቀርቶ መደበኛ ሁነት ይሆናል። ተጨማሪ ጥፋትን ለመከላከል ከውግዘት ወይም ከትዝታ ያለፈ ስራ ይጠይቃል። ጉዳዩ የፖለቲካ ብቻ ሳይሆን የሞራል ራስን መፈተሽን ይሻል። የመወሰን አቅምን መልሶ ለመቀዳጀት ፖለቲካን እንደ ህዝባዊ ኃላፊነት መቁጠር፣ ከደጋፊዎች ይልቅ ለዜጎች የሚሰሩ ተቋማትን መገንባት እንዲሁም የውጭ ሴራንና የውስጥ ተባባሪነትን በድፍረትና በሐቀኝነት መጋፈጥ ግድ ይላል። በአፍሪካ ቀንድ እየተካሄደ ያለው ትግል የስልጣን ብቻ አይደለም። አንድ ሙሉ ትውልድ ስርዓት ያለው መንግስት ይረከባል ወይስ በአጭር ጊዜ በስግብግብነት የፈራረሰች ሀገር የሚለው ጉዳይ ነው።